አንድ አምላክ በስንት አካል ተገልጧል? አንድ አምላክ በስንት አካል ተገልጧል? አብ ወልድ መንፈስ ቅዱስ። በስንት አካል? አብ ወልድ መንፈስ ቅዱስ፣ አባት ልጅ መንፈስ ቅዱስ። ይሄ ማለት ሶስት ማለት ነው አይደል? አዎ በሶስት አካል ተገልጧል። ያ አንዱ አምላክ መጠሪያ ተገልጧል ብቻ አይደለም፣ ሶስት አካል ነው። እሺ አንዱ አምላክ ሶስት አካል ነው፣ ችግር የለውም። በሶስት ተገልጧል ማለት እሱም ተመልሶ ተገልጧል ማለት ነው። ችግር የለውም። ችግር አለው። ለምንድን ነው ችግር የሌለው? አንተ ያልከውን ነው አሁን አንተ ያልከውን ነው እኮ የምቀበለው አይደለም። ችግር ሶስት አካል ከሆነ አብ በሚሆንበት ሰዓት ላይ ወልድ ሆኗል። አብ በሆነ ሰዓት አንዱ አምላክ አብ በሆነ ጊዜ ወልድ ሆኗል ወይስ አልሆነም? አብ ወልድ አልሆነም። እሺ ወልድ አብ አንዱ አምላክ ወልድ በሆነ ጊዜ መንፈስ ቅዱስ ሆኗል አልሆነም? ወይ ጉድ ወይ ጉድ ወይ ጉድ! አንዱ አምላክ ወልድ በሆነ ጊዜ ይልክ አንዱ አምላክ ወልድ በሆነ ጊዜ መንፈስ ቅዱስ ሆኗል አልሆነም? አንዱ አምላክ ወልድ በሆነው ጊዜ መንፈስ ቅዱስ ሆኗል አልሆነም? ይኸውልህ አምላኩ ራሱ አይደለም እንትን ነው ወልድ ነው የእግዚአብሔር ልጅ እየተባለ የእግዚአብሔር ቃል እየተባለ የአብ ቃል እየተባለ የአብ ልጅ እየተባለ እንዴት ነው አንተ አብ ራሱ ነው ወልድ ነው ትላለህ? አንተ እኮ ሆነ ስላልከኝ ነው። ለዚህ ነው ችግር የለውም ያልኩ። ለዛ ነው እንደዛ የምትል ከሆነ ደግሞ እንመለስ። ኧረ ተው። እንደዛ ከሆነ ደግሞ እንመለስ ወደ ሁለተኛው። አሁን እኔ አብ ነው ወልድ ብያለሁ። ወልድ የእግዚአብሔር ልጅ ነው። ወልድ የእግዚአብሔር ልጅ ነው። የአብ ልጅ ነው። ወልድ የእግዚአብሔር ልጅ ነው ወይስ አይደለም? ነው። ወልድ የእግዚአብሔር ልጅ ነው አይደል? እሺ ነው። ወልድ እግዚአብሔር ነው። ወልድ እግዚአብሔር ነው። አዎ። ወልድ አብ ነው። ወልድ አብ ነው። ወልድ አብ ነው። በምን? እኔ ጥያቄ ወልድ አብ ነው ወይስ አይደለም? ወልድ አብ ነው ወይ አይደለም? አንድ ናቸው። ወልድ አብ ነው ወይስ አይደለም? አንድ ናቸው። አንድ ናቸው ማለት ስንት ናቸው? ሁለቱም አንድ ናቸው ነው። ሁለት ናቸው። አንድ ናቸው እኮ። ስንት ሆኖ ነው አንድ የሆኑት? ስንት ሆኖ ነው አንድ ናቸው ሁለት አንድ ናቸው ያልከው? እሺ አንድ መጽሐፍ ቅዱስ ሊያነብ ግልጽ እንዲሆን። ኦኬ ለማንኛውም መልካም አዳር ይሁንልህ። ሰላም አለይኩም። መጽሐፍ ቅዱስ ሊያነብ ግልጽ እንዲሆን። ኧረ ተው መጽሐፍ ቅዱስ ሊያነብ ግልጽ ነው። አንብብ። እሺ ደስ ይበልክ። እሺ ደስ ይበልክ። አንድ ዮሐንስ 10 ማንም አይችልም። ይኸውልህ ዮሐንስ ወንጌል ምዕራፍ 10 ላይ እንደዚህ ይላል፣ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃችሁ ማንም አይችልም፣ እኔና አብ አንድ ነን ይላል መጽሐፍ ቅዱስ ላይ። ስለዚህ እኔ ከመጽሐፍ ቅዱስ አልበልጥም። እሺ የሰጠህ አባቴ ከሁሉ ይበልጣል ይላል አይደል? የሰጠኝ አባቴ ከሁሉ ይበልጣል። የሰጠው ማን ነው? ችግር የለውም። የሰጠው ማን ነው? አብ። ለማ የሰጠኝ እያለ ነው? ለኢየሱስ የሰጠውና ተቀብሎ ስንት ናቸው? እሺ ሁለት። አንተ ከሁለቱ የትኛውን ነው የምታመልከው? አንድ ናቸው ሁለቱም። እራሱ እኔና አብ አንድ ነን አለ። የሰጠኝ ሁለት አልክ እኮ። የትኛውን ነው የምታመልከው? ሁለቱም አንድ ነን አለ። መጨረሻውን አንድ ብንጂ ታው። የትኛውን ነው የምታመልከው? ከሁለቱ አንዱ። ሁለቱንም ነው የማመልከው። ኦኬ ችግር የለውም እኮ። ከሁለቱ አንዱ ማንን ነው የምታመልከው? ስንት አምላክ አለ? አንድ ነው አይደል? የትኛውን ነው የምታመልከው? አንድ አምላክ። ማንኛው ነው ከሁለቱ? ሁለቱም በአንድ አምላክ። የትኛውን ነው የምታመልከው? ያንተ አንገት ባይኖር አይን ይኖራል? ችግር የለውም። አንገት ባይኖር አይን ይኖራል? የለውም። ሲጀመር እኛ አንገት ከሌለ እንዴት እኖራለሁ? ሲጀመር አሁን ጥያቄ የሰጠኝ አባቴ ከሁሉ ይበልጣል ብሏል አይደለ? የሰጠኝ አባቴ ይላል። አባቱ ሰጥቶታል። ለማን? ለወልድ። ስንት ናቸው? ሁለት ናቸው። እውነት ነው አይደል? አይደል? ያበል። ስለዚህ ሁለቱ
ሁለት ከሆኑ አንድ አምላክ ካለ ከሁለቱ ማንን ነው የምታመልከው ነው? ከሁለቱ ማንን ታመልካለህ ነው? ሁለቱንም። አመሰግናለሁ። ጨረስ? አዎ ጨረስኩኝ። እኔ ማመልከው ነው፣ አንተ ሁለቱንም ነው የምታመልከው። ለዛሬ በቃ ነገ እንቀጥላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመጨረሻ አትፈልግም? ኧረ በቃ ነገ እንቀጥላለን ማለት ይቻላል። ተኛ፣ ሰዓትም ደርሶብሃል። አሁን ሁለቱንም ጸሎት እያደረግ ጠብቅ ለነገ ኢንሻአላህ። መንፈስ ቅዱስ ረስተኸዋል። እሱን ደግሞ ሌላ ጊዜ እንነጋገራለን። ግን የመጽሐፍ ቅዱስን ትምህርት ለመረዳት ግዴታ የእግዚአብሔር ኃይል ያስፈልጋል። አለበለዚያ በዓለማዊ እውቀት መቼም ስለማንረዳ የእግዚአብሔር እርዳታ ያስፈልገናል። ለማንኛውም ሰላም ከአንተ ጋር ይሁን። ፈጣሪ እውነቱን ያሳየ መንገድ የሆነውን ትክክለኛውን መንገዱን ፈጣሪ ይምረን። አመሰግናለሁ። መልካም ምኞቴ ለአንተ ነው። አንተ ለእኔ መልካም ብለህ ያሰብከው ነገር ያንተ ነው። ትልቁ ነገር ግን ለሰው ልጆች ትልቁ ፍትሃዊነት፣ ትልቁ እረፍት አንድ አምላክ ሲያመልኩ ነው። ሁለት አምላክ ሲያመልኩ አይደለም። ስለዚህ በተቻለ አለመረዳት ነው እንጂ ችግር የለውም። ወደኋላ እንመለስም። እኔ ወደኋላ አልመለስም። አንተ ሁለት እንደምታመልክ ነግረኛል። ለማንኛውም ሌላ ጊዜ ኢንሻአላህ ሌላ ጊዜ እናወራለን። አይ አይደለም እንደዚህ ሳይሆን በተግባር አስተማሪ ሊያገናኝነት ትማራለህ። እስቲ ከዛ ከገባ በዛው ይቀጥላል፣ ካልገባ ትሄዳለህ። ማታ አስተማሪዎችን ዘና ቶሎ ዝድብ ቤት እንገናኛለን። በፈለከው ሰዓት ላይ ሲመጣ ፈሎ አድርገኝና በውስጥ ሜሴጅ ላክልኝ፣ እመጣለሁ፣ እማራለሁ። እንደውም እንዲጸልይ ዴቭ ቤት ይነገርኩ ነው። ዴቭ ቤት ይኸው ዴቭ ቤት ዘና ቶሎና ሰፈሪ ወዳጄ፣ እኔ ወዳለሁበት አንተ ልትመጣ አትችልም። ችግር የለም እመጣለሁ። ሰፈሪ የት ነው ያለኸው አንተ? ለምን አትነግረኝም? የት ነው ያለኸው አንተ? የት ነው ያለኸው? ኢትዮጵያ ነው? እኔ ያለሁት ኢትዮጵያ ውስጥ ስላልሆነ እኔ ወዳለሁበት አንተ ልትመጣ ስለማትችል ስለዚህ ይቅርብና አሁን ወደምንገናኝበትን ቦታ እንነጋገራለን። እሱ ምንድነው ዴቭ ቤት አንተ በፈለክበት ሰዓት ላይ መምህሮችን ዘና ቶሎና እንዳውም የወንጌል እጥረት አለ ታስተምራላችሁ። በዛም ባሻገር ደግሞ ጸሎትም ካለ ትጸልያላችሁ። እሺ እና ይሄን ያለው ነገር መልካሙን እመኝልሃለሁ። አላህ አይንህን ይግለጠው እላለሁ። መልካም ጊዜ። አሜን። እሺ መልካም ጊዜ ይሁን። እሺ ማሚ እናመሰግናለን። ጀዛከላሁ ኸይረን። አላህ እውቀትህን ይጨምርልህ። ጂሰስ ኢዝ ዘ ሎርድ። አንተንም እንግዲህ ሙስሊም ነኝ ከፍሬ ነው እያለ ነው ወገናችን። አላህ እንግዲህ ወደ እውነታው ይምራ። አሁን ሚውት አድርገህ ታዳምጣለሽ። ረጅም ጊዜ ተሰጠ፣ ብዙ አወራ። ስለዚህ አሁን ማዳመጫ ሰዓት ነው። ዜዶ ያለሽ ዜዶ አብዲ የጸጋ ሙላት አላችሁ? አብዲ የጸጋ ሙላት አላችሁ? አለሁ እንዳላውድሽ። ሰላም ነው አናን? አለን አልሐምዱሊላህ። እንዴት ናችሁ? አለሁ እግዚአብሔር ይመስገን። አለን። ከየት ቤተ እምነት ነው? ጂሰስ ሚውት ላደርግ ነው። እሺ አዳምጥ። ማይክህን እንዳታነሳ ያለበለዚያ ትወርዳለህ። አሁን የአብዲ ሰዓት ነው። ከየት ቤተ እምነት ነው አብዲ? ከዜዶ ጋር ላገናኛችሁና እኔ ዝም ልበል። እሺ እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ በጣም የምትወደው ሰው ኦርቶዶክስ ነሽ? እኔ ለኦርቶዶክስ ብዙ ጥያቄዎች አላት። ዜዶዬ በይ ቀጥይ። እና እኛ ደግሞ 222 ሰዎች አለን። ታብታብ እያደረገን እናዳምጡ። ሲጀማ አብሽሩ። እኔ ጨርሻለሁ። ማይክሽን ትፈጂ። ሰላም አለይኩም ወራህመቱላሂ ወበረካቱህ። እንቅልፍ እያዘኝ ነበር ይምት አብዲ ሰላም ነው አለሁ። እንዴት ነሽ? አልሐምዱሊላህ። እንዴት ነህ? አለሁ እግዚአብሔር ይመስገን። አብዲ የሚለውን ስም ትርጉም ታውቃለህ? አውቃለሁ።
ምን ማለት ነው? ተስፋ ማለት ነው። በምንኛ? በአፋን ኦሮሞ አፋን ኦሮሞ ቤት በካዬ እሺ። እኔ በሌላ ነበር የተረዳሁት። እሺ ችግር የለም። ኦርቶዶክስ ነህ? አዎ አዎ። ቅርታ ዴቭ ሰላም ሳልል ወጣሁኝ። ዴቭ አለክ? ምናልባት ሀሳብ ከሰጠ ብዬ ነው። አሎ ሰላም። ቅርታ ምን ሳልናገር ወጣን የምትለው ነገር ነበረክ? ሰማን ድምጽ ታፍኗል። ማሜ ይሰማል። ስልኩን አይሰማማ? ይሰማል። ትንሽ ያው እሺ። ያው እኔ ውጭ ሆኜ ነው ብዙ ጊዜ የምሰማው እና ማለት የሚፈልገው ማማሩ ጥሩ ነው፣ ግን ደግሞ እንደዚህ በጥያቄ መልስ በምን ከሆነ ብዙ ሰው ሀሳቡን መግለጽ ስለማይቻል እውነት ለመናገር እየተማማርን ነው ብዬ አልወስድም። ብቻ እየተቆራረጠ ነው ወይስ ጨርሰህ? ላይ ሊደረስ አይቻልም። ምንድን ነው ያን ነገር እንዴት ነው ሰዎች የሚያስቡበትን መንገድ ሀሳባቸውን ከርዕሱ አንጻር ደቂቃ ሰጥታቸው ያን ደቂቃ በሙሉ ጨርሰው ከዛ በኋላ ሀሳባቸውን ከጨረሱ በኋላ ደግሞ ጥያቄ ተቀብለው ለጥያቄው መልስ የተወሰነ በደቂቃ ተገድቦ ካልሆነ እንዲህ ክርክር ከሆነ አትግባባም። ስለዚህ እሱ ነገር ቢስተካከል ሞር በደንብ የምንመው ነገር ነው ማጥቶ። እሺ መልካም ሀሳብ ነው። ሌላ ጊዜ ማስተካከል ያለብን ነገር ካለ እናስተካክላለን። እንደ ሀሳብ ጥሩ ነው። የሰው ልጅ እድል ተሰጥቶት የሚናገረውን ነገር ማስረጃ ይዞ በዛ ነገር ላይ ቢናገር ነው ጥሩ። ያው ያን ነው ያልኩበት ዋናው ምክንያት ምን መሰለ? ይሄን ያልኩበት ዋናው ምክንያት ሰዎች በእውቀት አይደለም ባይዘዌ ስለ ስፒሪቹዋል ወይም ሃይማኖታዊ ነገሮችን ነው ያወራን ያለ ነው በዚህ ላይ። ስለዚህ ሃይማኖታዊ ነገሮች በሙሉ ደግሞ እምነት ያስፈልጋቸዋል። ምድራዊ ነገሮች ማስረጃ ይፈልጋሉ። በእውቀት ከሆነ አንዱ የሚያምነውን አምላክ መንፈሳዊ መጽሐፍ ለምሳሌ ሌላ በጣም ጎበዝ ነው፣ ርዕስ ይጠቅስልሃል፣ ምን ይላል፣ በጣም ግን ለሱ እውቀት ነው። እምነት ግን አልሆነለትም። እምነት ከሆነ የምንነጋገረው ዝም ብለን የምናምነው ነገርም አለ። የትኛውም ቦታ ላይ ብንሄድ የምናምነው ነገር አለ። ጥያቄ ልንጠይቅ የማንችልበት ነገሮች አሉ። ስለዚህ ያንን እምነት ኮንሲደር አድርጎ መከባበሩ ማለት ነው ብዙ እያከራከረ ያለው። ስለዚህ ብዙ ሰዎች ደግሞ ያምናሉ። የማያምኑ እንዳለ ሁሉ የሚያምኑት ደግሞ ከምን አንጻር ነው የሚያምኑት? ከመጽሐፍ ቅዱስ ባሻገር እዚች ምድር ላይ ቅድም እንዳልኩት ሰው በስጋ አካል ታይ ሊገለጥ አይችልም በስጋዊ አይን በስጋዊ እንትን። ስለዚህ ከመንፈሳዊ ዓለም ወደዚህ የሆነ አካል ሊመጣ ሲል ስጋ ሊለብስ ሀሳቡ ግን እየተቆራረጠ ነው አይደለ? እኔቱን ቢያስተካከል አሪፍ ነው። ምክንያቱም ሀሳብ ሲቆራረጥ የሚናገረው ነገር ትርጉም አዘል አይሆንም። ልክ ነው። እና እንደ ሰው ከታሰበ ይሄ አሁን እኛ የምናወራበት ፕላትፎርም አንድ ውስጥ አንዱ የተለያየ ቦታ ሆኖ ግን
በአንድ ላይ እንሰማለን። ይህ ቴክኖሎጂ ነው። ቴክኖሎጂ እንኳን እንደዚህ የሆነ መንፈሳዊ ነገር ፈጣሪ ከዚህም በላይ ከአይምሮ የመጠቁ ነገር ነው ማየት መቻል ያስፈልገው የሚለውን ነገር ተወስዶ ቅድም እኔ የተወሰነ ሀሳብ ካለኝ የዚህ ጂሰስ ኢዝ ሎርድ የሚለው ዜዶ ቀጢ ድምጽ በጣም እየተቆራረጠ ነው። ሀሳቡ እንኳን ምን እንደሆነ ሊያዝልኝ አልቻለም። ዜዶ እና አብዲ ቀጥሉ። ኦኬ አይ ሀሳቡን ግልጽ ነው። ምንድን ያለው ማሚ? እኔ ብዙ አልሰማሁትም። ቃል በቃል አትጠያየቁ፣ ሀሳብን ይገላለጹ ነው ዋናው ነገር ያ ነው። ቃል በቃል ግን ብዙ መማማር አይኖር። ለምሳሌ ከዛ ጋር ተያይዞ የመጣ ነው ቅድም ስንነጋገር የነበረው ጋር ያ ነገር አልተመቸኝም፣ አልተማርኩበትም። ቃል በቃል መጠያየቅ ሳይሆን ደቂቃ ተሰጥቶ አንድ ሰው የራሱን ሀሳብ ይግለጽ፣ ያኛውም ይግለጽ ነው። ሰው የተመቸውን ይግለጽ ነው፣ ይውሰድ ነው። ከዛ ባሻገር ደግሞ ሃይማኖት ከሰውኛ አይን በተሻለ ረቂቅ በሆነ ነገር እና የሚለው ነገር ተቆራርጦበታል። ያው እንደተቆራረጠኛ ምን ተዋዋለን ማለት ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አቶ እንዴት ነህ? አለው እኔም ኮምፕሌን አለ የዳኒን ሀሳብ ደግፋለሁ። ማለት የክርክሩ እንዳለ ሆኖ ክርክሩ በሚቀርብበት ሰዓት አንድ ሁለት ሰዓት ተቆርጦ የጸሎት ፕሮግራም ደግሞ ቢደረግ የእርስ በርሳችን አልነበርክም እኮ ጸሎት ጊዜ ሰጥቼ ጸሎት አድርግ ብዬው ተው እንጂ። ምክንያቱም ሁሉ ነገር እንዲህ በክርክር